አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ በዩቱብ ተከታታዮች እንዴት ናችሁ? ሰላም ናቸው ወይ? ከኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ይዤላችሁ ብቅ ያልኩት ማለት ነው በርበሬ ነው። በርበሬ በጣም ተወዷል። ያው አልሐምዱሊላህ። ለማንኛውም በርበሬ ዛሬ የሁላችሁ የቀነጠስኩ ነው ማለት ነው። ያወራሁ ነበር ግን የልጆች ጫጫታ ምናምን ስላለው ሳይለንት አርቄ ከእንደገና እንትን እያልኩት ነው እንጂ በፊት ነበር እንትን ያልኩት ማለት ነው። እና የበርበሬው ሁኔታ ልነግራችሁ ነው። እኔ ስመጣ 350 ነበረ፣ አሁን 700 ደርሷል። እና የበርበሬ ሁኔታ ይሆናል እንግዲህ ዛሬ ይሄውላችሁ በርበሬ ይዤላችሁ ነው የመጣሁት። ቤቴን ላሳያችሁ ነው። እና ሁላችሁም ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ምን እላችኋለሁ፣ ላይክ እና ሰብስክራይብ ብቻ አበረታቱኝ ማለት ነው። እና የበርበሬ ሁኔታ በጣም ከብዷል። እንግዲህ አላህ ሱብሃነሁ ወተዓላ አፊ ያርገን። ዋናው ነገር ይሄ ተወደደ ይሄ ቀረ የሚባል ነገር የለም። በየቀኑ ነው የሚጨምረው፣ በየቀኑ ነው እንትን የሚለው። ለማንኛውም እንግዲህ ያው የቤቴን ደግሞ ላሳያችሁ ማለት ነው። አልሐምዱሊላህ ረብል ዓለሚን። ያው ሰርተን እንደዚህ ቤት ሰርተን እንትን ስንል በጣም ደስ ይላል። አልሐምዱሊላ። አሁን ሰዓት እንኳ ሁሉም እየሰራ ነው። ሁላችንም አልሐምዱሊላ ቤት አለን እና የቤቱን ሁኔታ ላሳያችሁ ነው ማለት ነው። ዛሬ ፏሻሻ ብለናል ማለት ነው። እየቀረጽንላችሁ ነው። ግን ያው ብቀርጸውም ድምፄን እንትን ብዬው ሳይለንት አድርጌዋለሁ ማለት ነው። ቤቱ እንደዚህ ነው። ማሻአላህ ተባረከ ረህማን በጣም ያምራል። አልሐምዱሊላ ሁሉም ነገር አልቋል። እንግዲህ ያው የገባችሁ የመረጋጋቱን ኃይል ነው እንጂ ያው ቤት የለኝ ብሎ የሚሰደት አለ። ያንን እያስታወስን የቤታችንን እያስታወስን ለመኖር ነው እንግዲህ ማለት ነው። ለማንኛውም ሁላችንም አላህ ለሀገራችን ያብቃን። ሁላችንም የምንፈልገውን ነገር አሳክተን ወደ ሀገራችን የምንመለስበት ሀገር ሰላም ሲሆን ነው። አላህ ሰላሟን ያስፍንልን እላችኋለሁ። ዱዓችሁን አትርሱ። ለማንኛውም ዛሬ ያው ቤቱን ብዙ ባይስተካከልም ቢስተካከልም በቃ አርጌ አሳይቻችኋለሁ ማለት ነው። በጣም ነው የሚያምረው። እረፍት አለው የአይምሮ እረፍት። እኔ ቤቱ ቢስተካከልም ባይስተካከልም በቃ አለ አይደለ ቤት አለ ካላችሁ ቢስተካከል ባይስተካከል በራሳችሁ ታይም በራሳችሁ ሰዓት በራሳችሁ በቃ በራሳችሁ ስትሄዱ አንዳንድ ጊዜ በጣም ያስደስታል። ወላሂ ነው የምላችሁ። አላህ ለሀገራችሁ ያብቃችሁ ለማለት ነው። ቤቴንም ደግሞ ማሻአላህ ብላችሁ መርቁልኝ። አልሐምዱሊላህ ስደት ብቆይም ያው እንግዲህ እየተስተካከለ ነው ማለት ነው። አልቋል። ምንም የሚጎለው ነገር የለውም። ሰላም ወዝቻለሁ ምናምን ሁሉ ነገር ምንም የጎደለ ነገር የለም። አልሐምዱሊላህ። እና ሁላችሁንም አላህ ሱብሃነሁ ወተዓላ ለሀገራችሁ አብቅቷችሁ ቤታችሁን ስርትርት አድርጋችሁ እንደዚህ ግብት ስትሉ በጣም ያስደስታል ማለት ነው። መልሳችሁ ስደት ልውጣ ምናምን አትሉም። እና ውዶቼ ዛሬ ቤት ላሳያችሁ ብቅ ብዬ ይኸውላችሁ እንደዚህ ነው። በቃ እንደዚህ ቁጭ ስትሉ ምን ልስራ ነው፣ ምን ልስራ፣ ምን ላርግ፣ ምን ልሰቀል ነው የምትሉት ማለት ነው። እና አልሐምዱሊላ ይሄውም እኮ አልሐምዱሊላ ነው እላችኋለሁ ውዶቼ። ያው የምትፈልጉት ነገር ካላችሁ ቤትሽ ምናምን የምትሉት ካላችሁ በኮሜንት አስቀምጡልኝ ማለት ነው። ካማራችሁ ማሻአላህ በሉ። እንግዲህ ያው ይህን ይመስላል። ለማንኛውም አልሐምዱሊላህ የምትከታተሉኝ ሁላችሁም ላይክ እና ሰብስክራይብ ሼር እያደረጋችሁ አበረታቱኝ ማለት ነው። ምክንያቱም ላይክ እና ሰብስክራይብ እንደሚያስፈልግ ታውቁታላችሁ ሁላችሁም። ያው ደግሞ ኢትዮጵያ መግባት በጣም ከባድ ነው ማለት ነው። ወላሂ በጣም ያስጠላል። ምክንያቱም የሚያስጠላው ካርድ ሞልተን ነው ደቂቃ አይቆይም። አንድ ቪዲዮ ራሱ አይጭንም እና ምንም ማድረግ አይቻልም። እና ይሄን ይመስልላችኋል። እያለማሁ በብዙ አይነት ከረን አለ። ያው እንድታዩት ብዬ ነው ጥፍት ልምት እያረኩኝ የማሳያችሁ ማለት ነው። እና ያው እንደዚህ ሲሆን ደግሞ አልሐምዱሊላህ ማለት አለብን ማለት ነው። የሰው ልጅ ምንም አይጠቅምም። ስደት እንደ
ምርኩዝ አድርገነዋል ማለት ነው። እኛ ስደትን ምርኩዝ አድርገነዋል። በቃ አንዲት ነገር ተከፋችንም በቃ ትንሽ ነገር ተጎደች ብለን እንዴ ሄደዋለሁኝ ምናምን የሚባል ነገር አለና የመረጋጋቱን ኃይል አላህ ያንጣልን ዱዓ ነው። ዱዓ አድርጉልኝ። ሀገራችን ላይ ያው የኑሮ ሁኔታም ሁሉም ነገር እየታየ አያስቀምጥም። ግን የኛ ሶብር ማጣት ነው እንደዚህ ልባችንን ብድግ ብድግ የሚያደርገው ማለት ነው። ሶብር ካለ የመረጋጋቱ ኃይል ይመጣል ማለት ነው። አላህ ዲናችንንም ይስጠን ይወፍቀን እላችኋለሁ። ቤቱን ቀየውን እያሳየኋችሁ ነው። ማሻአላህ በሉ ማለት ነው። ያው እንደዚህ አድርጌ በቃ አድርጌላችኋለሁ ማለት ነው። የምታውቁትም ታውቁታላችሁ፣ የማታውቁትም ደግሞ ሁላችሁም እንግዲህ እንደዚህ በርታ ብላችሁ በርታ ብለን ለመስራትና ለመመለስ መሞከር አለብን ማለት ነው። ዝም ብለን እዛው ቁጭ ብለን መደበቂያ እናደርገዋለን አንዳንድ ጊዜ ማለት ነው። የሁላችሁ ዶሮ እያረባሁኝ ያው ቤቱ ዶሮ ማርባት አንዳንድ ጊዜ የቤት ጦስ ነው። ደስ ይሉ ነበር ግን ያው ቤታቸው ላይ ጽዳቱ በጣም ከባድ ነው ማለት ነው። ያስጠላል። እና ይሄን ይመስልላችኋል ዛሬ ዙሪያውን ነው ፎቶ አንስቼ በሚያምር መልኩ ቁጭ አድርጌ